የዕብራውያን ጻፊ እንደሚነግረን የእምነት አባቶች ሁሉ ሽልማታቸውን በሩቁ አይተውታል። ነገር ግን ያለኛ ፍጹማን ስለማይሆኑ ሽልማታቸውን አልተቀበሉም። ጳውሎስ አልተሸለመም፣ ጴጥሮስ አልተሸለመም፣ እነ ሙሴና ኤልያስ አልተሸለሙም። ለምን ብላችሁ ብትሉ እኛን እየጠበቁ ነው። ማራቶን የሚሮጡ ሰዎች የመጨረሻው የደከመውም ሮጦ መጥቶ እስኪጨርስ ድረስ የመጀመሪያ የገባው ሰውዬ ሮጦ ዋንጫ አይወስድም። ለሽልማቱ ስነ ስርዓት አባቶቻችን እየጠበቁ ነው። ምን እንደተሰማኝ ታውቃላችሁ? ከመሰራት ያለበት ትተውልን የሄዱ ያልተሰራ የቤት ስራ ጌታ ኢየሱስ ክርስቶስ ለቤተ ክርስቲያን የኑዛዜ ቃል ሲናገር ወደ ዓለም ሁሉ ሂዱ፣ ወንጌል ለፍጥረት ሁሉ ስበኩ ብሎ ሰጥቶ ሄደ። የጨለመው ምዕራፍ በሚባለው በማቴዎስ ወንጌል 24 ላይ ምን ይላል መሰላችሁ? በምድር ላይ የሚሆኑ በመጨረሻው ዘመን የሚሆኑ ነውጦች ሁሉ ጦር፣ የጦር ወሬ፣ ምድር መናወጥ ሁሉን ነገር ይልና አንድ በጣም የሚገርም ስትሮንግ ቃል አለ። ይህ የመንግስት ወንጌል ለአሕዛብ ሁሉ ይሰበካል፣ ያኔ መጨረሻው ይመጣል ይላል። ይህ የመንግስት ወንጌል ለዓለም ሁሉ እንዲሰበክ ነው እንጂ በጣም ስልጣኔ እስኪጨምር አይደለም እግዚአብሔር እየጠበቀ ያለ። በተቻለ መጠን ሁሉ ወንጌል ለፍጥረት መድረስ አለበት። ያ ነው መጨረሻውን የሚያመጣው። ይሄ ወንጌል ለፍጥረት ሁሉ እንዲሰበክ 15 ወንጌላዊ፣ 20 ፓስተር፣ 300 አፖስትል፣ 400 ነቢይ ያደርሳል ብላችሁ እንዳትጠብቁ። ሁላችሁም ባላችሁበት ሁሉ አገልጋይ ናችሁ። አንቺ ተራ ምዕመን አይደለሽም። በአዲስ ኪዳን ምዕመን የሚባል የለም፣ አልተጻፈ። የንጉሥ ካህናት ጨለማ ወደሚደነቅ ብርሃኑ ጠርቶሽ የእርሱን በጎነት የምትናገሪ ነሽ አንቺ። በኢየሩሳሌም በይሁዳ ሁሉ በሰማርያ እስከ ምድር ዳርቻ ምስክሮች ትሆናላችሁ ሲል አንቺንም ጭምር አንተንም ጭምር ነው። ስለዚህ ምስክር ነህ። በውስጥ እግዚአብሔር ያስቀመጠው ቢያንስ አንድ የጸጋ ስጦታ ነው። እግዚአብሔር በእጅ ያስቀመጠው ገንዘብ ያንተ አይደለም፣ ወንጌል እንድትሰራበት ነው። ምክንያቱም ጥለት ትሄዳለህ፣ ጥለሽ ትሄጃለሽ። ወንጌል የሰራሽበት ነው ቀድሞሽ የሚጠብቀው። ሰማይ ላይ አክሊል የሚባል ነገር አለ፣ ሽልማት የሚባል አለ። መዳን ብቻ አይደለም። ከጴጥሮስ ጋር እኩል ነው የምትቆሚው፣ ከጳውሎስ ጋር እኩል ነው የምትቆሚው። ምንድነው የሰራሽው? ምንድነው የሰራኸው? የነፍሳት መዳን ነው የወንጌል ትልቁ አጀንዳ እንጂ ምን ያህል መባ ሰበሰብን አይደለም፣ ስንት አበባ አገኘው አይደለም። የሰማችሁኝ ነው ወይ? የቤተ ክርስቲያን መሪዎች፣ ፓስተሮች፣ እናንተ አፖስትሎች፣ እናንተ ነቢያት፣ ወንጌላውያን፣ አገልጋዮች፣ ዘማሪያን እየሰማችሁኝ ከሆነ ይሄ እጃችን ላይ የተቀመጠው የእግዚአብሔር ቃል የተቀመጠበት አጀንዳ በዚህ በኩል የሆነ ነገር እንድናገኝ ሳይሆን ይሄንን እንድንናገረው ነው። ጳውሎስ የድርሻውን ጨርሶ ለኛ ጥሎልን ሄዳ ወዮልኝ ይህን ወንጌል ባልሰብክ ብሎ። ቤተ ክርስቲያን ተመለሱ፣ እናንተ ዘረኞች ታው። በገንዘብ ላይ ያላችሁን ነገር በጣም አድርጋችሁ የእግዚአብሔርን ቤት የንግድ ቤት ያደረጋችሁ ተመለሱ። ትንሣኤው ላይ አንድ ውሸት ተዋሸ። ኢየሱስ ክርስቶስ ከተነሳ በኋላ ሴቶቹ ኢየሱስ ተነስቷል ብለው ሊናገሩ ሄዱ እያለ እነዚያ ጥበቃዎች ግን ለገንዘብ ተገዝተው ሰርቀውት ነው በሉ ተብለው ሰርቀውት ነዋል። ስቲል ነው አይሁድ ምድር ላይ ደቀ መዛሙርቱን የሰረቁት ብለው ነው የሚያምኑት አይሁዳውያን። ለምን? ያን ቀን በገንዘብ የተገዙ ጥበቃዎች እንደዚያ ስላወሩ። በገንዘብ ምክንያት የኢየሱስ ትንሣኤ ላይ ተዋሽቷል። ሶስተኛ መጽሐፍ ገንዘብ ሁለተኛው ጌታ ብዬ ስጽፍ ምንድነው አጀንዳው ብላችሁ ብትሉ በትንሣኤው ላይ በገንዘብ ምክንያት የተዋሸው ውሸት አንቺ እያለሽ አንተ እያለ በምጽአቱ ስብከት ላይ አይደገምም። በትንሣኤው ላይ ተዋሽቷል። በምጽአቱ ስብከት ላይ አንቺ እያለሽ አይዋሽም። አንቺ ምስክር ነሽ፣ ተምስክር ነህ። አንተ ውስጥ ጸጋ አለ፣ አንቺ ውስጥ ጸጋ አለ። በአንቺ ገንዘብ ወንጌል ይሰበካል፣ በአንተ ገንዘብ ወንጌል ይሰበካል። ገንዘብ ለወንጌል ነው እንጂ ወንጌል ለገንዘብ አይሰበክም። አገልግሎት ለህይወት ነው። ማን ነው ለኢየሱስ ትራፊ ነው ያለው? ልናገራ ዛሬ የእውቀት ቁንጮ ውድ ገንዘብ፣ ውድ ጊዜ ለኢየሱስ ያስፈልገዋል። ሳይንቲስቶች ያስፈልጉታል ለኢየሱስ። ያልተማረ ነው የሚሰብክ የሚል የለም። ፕሮፌሰሮች፣ ዶክተሮች ለኢየሱስ ያስፈልጉታል። አግኝተው ነው ሊያገለግሉት። የአስቆሮቱ ይሁዳ በ30 ዲናር ሲሸጥ እሷ 300 ዲናር ሰበረች ለኢየሱስ እኮ። የአስቆሮቱ ይሁዳ 10 እጥፍ ማለት ነው። የአስቆሮቱ ይሁዳ ገንዘብ መቃብር ቦታ ነው የተገዛው። 10 የመቃብር ቦታ የሚገዛ ገንዘብ ኢየሱስ ላይ ያፈሰሰች። በወንጌል ላይ ጥለሽ ከሆነ እንዳይቆጭሽ። ወንጌል ተራ አይደለም። በወንጌል በኩል የምናገኘው ነገር የለም። ወንጌል ሁሉ ነገር ሰጥቶናል። ገና የምናገኘው ነገር የለም። ሁሉ ነገር አግኝተናል ስል አሜን በሉኝ ባካችሁ። ባለውበት በኔ ዘመን አንቺ ዘመን ወንጌል ሁለተኛ እንደሆነ ሰዎች አእምሮ የሰራ መናፍስታዊ እጅ በኢየሱስ ስም ወገቡ ይወጋ።